ዛሬ ከና ኮናችሁ የመሰለ ቆንጆ እጅ የሚያስቆርጥም የቶፉ ሳላድ አለ። እንዳመጣችሁ ጠብቁኝ። እንዴናችሁ እንደምሰነበታችሁ ሼፍና አስተፈራኒ ዛሬ እንደተለመደው አንድ ምግብ ሰራ ቆይታ እናደርጋለን። ያውን ምግባችን ደግሞ ብዙ ለጾም ጊዜ ጥሩ አማራጭ የሚሆናችሁ የቶፉ ሳላድ ነው። ቶፉን ግን እንደምትመለከቱት ከአኩሪ አተር የሚዘጋጅ ግብአትም የአኩሪ አተር ቺዝን በጣም ቆንጆ ነው። በሱ ማዘጋጅላችሁን የሳላድ ትመለከታላችሁ። ግብአቱ ካስተዋወቅኳችሁ በኋላ ግን ወደ አሰራሩ እንሄዳለን። የመጀመሪያ ግብአታችን የሚሆነው የተዘጋጀ ቶፉ አለን። ይህን ቶፉ እንግዲህ ከገበያ ላይ ማግኘት ይችላላችሁ። አንደኛ ግብአታችን። ሌላኛው ግብአታችን ደግሞ እንደምትመለከቱት የአቮካዶ አቮካዶ አዘጋጅቻለሁ። ትንሽ አነስ ያለ ሽንኩርት እጠቀማለሁ። ትበቃኛለች ለዚህ ስራ። ሌላው ፓፓያ ነው። በፓፓያ ቦታ አፕል ማለት ይችላላችሁ፣ ስዊት ኮርን ማለት ይችላላችሁ፣ ቦሎቄ ማለት ይችላላችሁ። እንደ ምርጫችሁ መቀየር የምትችሉበት አማራጭ አለ። አንድ ደግሞ የፈረንጅ ቃሪያ ፈለጋችሁ ቀለም ማለት ይችላላችሁ። አንድ ጠንከር ያለ ለሰላጣ የሚሆን ቲማቲም እንጠቀማለን። እንዲሁ ደግሞ ሎሚ እናደርግና የማዘጋጅላችሁ ቆንጆ የሳላድ አለ። ከታች ደግሞ የበሰለ ሩዝ እናደርግበታለን። በጣም የሚገርም ሳላድ ትመለከታላችሁ ማለት ነው። በቅድሚያ እንግዲህ እዚህ ጋር ያዘጋጀሁት ፓትራ አለ። ቶፉን እንዲያርጋችሁ ትከትፋላችሁ። እንዲያርገን ከትፈዋለን። ሳሳርጋችሁ እንደዚህ ቦታዎች ቶፉ አሰራር ይጠቃችሁ ነበርና ለዛም ነው መንገድ ላይ ስንገናኝ ሬስቶራንት ስንገናኝ ታውሩኛላችሁና የቶፉ አሰራር ዛሬ አሳያችኋለሁ። ይህን ካልካችሁ እንደዚህ እዚህ ላይ በፓትራችን ላይ ቶፉ እንደዚህ እንደረድረዋለን። ከዚህ በፊትም እንደዚህ የቶፉ አሰራር አሳይቻችኋለሁ። ማየት ትችላላችሁ። ከቸኮላችሁ እንደዚህ ገዛ አድርጋችሁ እንደዚህ መጠቀም ይቻላል። እዚህ ላይ እንግዲህ ዘይት እናደርግበታለን። እንደዚህ እንዲህ ካደረጋችሁ በኋላ ቁንዶ በርበሬ ይደረግበታል። ትንጫው ታውታላችሁ። ትንሽ ሚጥሚጣ እናደርግበታለን። ካደረግን በኋላ ጦስኝ እናደርጋለን። ጦስኝ ከዛ በኋላ እንዲያርጋቸው እንዲቀላቀል እንዲዋሃድ ማለት እንደዚህ እንዲያገኝ ታውታላችሁ። እንደዚህ እንዲህ ካደረግን በኋላ ኦቨን ውስጥ እንከተዋለን ማለት ነው። እሱ እስከሚበስል ድረስ ሌሎች ግብአቶቻችን እናስተካክላለን። በቅድሚያ ቲማቲም በቶፉ ቅርጽ አድርጋችሁ በአራት ማዕዘን ከትፋሉ። በአራት ማዕዘን ከትፋቸዋለን ማለት ነው። ከአቮካዶ በስተቀር ሌሎቹ መክተፍ እንችላለን። አቮካዶ እንዳይጠቁርባችሁ ቶፉ እስኪበስል ድረስ ማቆየት አለ። የኛ ለ15 ደቂቃ ሊፈጅ ይችላል። እንደዚህ ውስጡን ታስቀምጣላችሁ። እንደገን ከትፋለን ማለት ነው። ፍሬው ብዙ አይመክ፣ ሌላ ስራ ስሩበት እንጂ ፍሬው ለሳላድ ብዙ አይመከርም። እንደዚህ አድርጋችሁ እንደ የቤት ስታይል የለም እዛን ከትፈዋለን። ካረግን በኋላ ኛዋን አያርካትና ሰባካ እዚህ መቀላቀያ ሳንቸል እዚህ አገን እናደርጋለን። ካረጋችሁ በኋላ ቀጣይ ስራችን የሚሆነው ፈረንጅ ቃሪያው መክተፍ ነው። ይሄ በቂያችን ነው። በጣም አሳማኝ ነው።
እንደዚህ እንከትፈዋለን። እንከትፋለን። በተማሰሙ ኩዝች ላይ እናደርገዋለን። ቀጣይ ስራችን ምን ሽንኩርት መክተፍ ነው። ካረጋችሁ በኋላ እችኛዋን እንደዚህ መቅጠል ለቦታ እንደዚህ እንከትፋታለን። አነስ አድርገን ካረጋችሁ እንደዚህ አድርገን መክተፍና እችንም እዛው ጨምራለሁ። ሽንኩርቱን በማስከተል የምናደርገው ግብአት ምንድነው? ፓፓያ ነው። ፓፓያ ይገባል። እንደዚህ ደግኳችሁ ስዊት ኮርን ቦሎቄ መቀየር ይችላላችሁ። እዚህ ጋር በተማሰልኩ እንደዚህ እናዘጋጃለን። ይህም እዚህ ላይ ይገባል። እነዚህም አመሳሳና እዚህ ጋር አካባቢዎች እንደዚህ በዚህ እንግዲህ ያዘጋጀነውን እንደዛ እንቀላቀላለን። እንደዚህ ይቀላቀላል። ፓፓያው አለ። ካረግን በኋላ ሎሚያችንን እንዲያርጋችሁ ሎሚውን በደንብ ዋንዳ ያወጣላችሁ እንደዚህ አድርገን በኋላ ፍሬውን ወጣ እናደርገዋለን። እዚህ ካረጋችሁ በኋላ ሎሚ እንጨምርበታለን። ግማሹ በቂያችን ነው። የወይራ ዘይት እናመጣለን። ጨምርበታለን ዘይት፣ ከዛ ጨው፣ ትንሽ ቁንዶ በርበሬ አድርገን ይቀላቀላል። አሁን ጨርሳለሁ። እንግዲህ ቶፉን እንግዲህ መብሰሉን አረጋግጬ ቶፉን አውጥቼ እመጣለሁ። ቶማቴሩ ጠብቁ። እሺ ተመልሻለሁ። እንግዲህ እንደዚህ ሩዝ ከታች ታደርጋላችሁ። ሳህን ላይ ያዘጋጀነውን ይሄኛውን ታደርጉትና ትንሽ እናስቀራለን። ለአቮካዶ ማቀላቀያ አድርገን በተንተን እንደዚህ እናደርገዋለን። እንደዚህ በተመተን ታውቁታላችሁ። እንደዚህ እንዲህ ካረጋችሁ በኋላ እዚህ ጋር የሚያዘጋጀነው አቮካዶ አለ። አቮካዶ እንደዚህ መጨረሻ አቮካዶ ማድረገው እንትን እንዲያግላችሁ ነው፣ እንዳጠቁርብኝ ነው። እንደዚህ ጠንከር ያለ አቮካዶ ካስቀረው ድሬሲንግ ጋር እናቀላቅለውና አቮካዶን ካይና አረጋው። ካይና በጣም የሚያምርላችሁ ከለሩ በጣም ይቀይርላችኋል። ታች ቀይ ስለበዛ አሁን የቶፉና አቮካዶ ከላይ በመሆን በጣም ልዩ ያደርግላችኋል። በዚህ አጋጣሚ እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓት፣ ላይክ ሼር በማድረግ ሁሉ ባለማ እንዲሆን ለሁሉም አዳርሱት። አሁን ካረጋችሁ በኋላ ከታች ከቀረው ግብአት ጋር እንደዚህ ድሬሲንጉ እንዲያገኘው ጣዕሙ እንዳይለያይ ታረጉና ይሄኛው እንደዚህ እንቀላቅለዋለን። ትንሽ ዘይት ትንሽ ፈልጋል የወይራ ዘይት ታረጉና ታመጣላችሁ። ይሄ እንደዚህ ከላይ እንደዚህ ዋው ታዛችሁ እንዴት ነው የሚያምር እናደርጋለን።
ካረጋችሁ በኋላ ያዘጋጀነውን ዞር አድርጋችሁ ለዚህ ቶፉን ከዚህ እናደርጋለን። ቶፉ ይበስላል። የበሰለውን ቶፉ በኦቨን ያበሰልነው ዋው ቡም የሚገርም ሳላድ ነው። ቆምቱልታላችሁ። በተለይ ፕሮግራም ይሆናችኋል። በጾም ጥሩ አማራጭ የሚሆናችሁ ምግብ አሰራር ነው። ከፍተኛ ፕሮቲን ስላለ ትንሽ ሪዝ አለበት ሰው የማይፈቀደው እንጂ ለሁላችሁ ይፈቀዳል። በጣም ቶፉ ከፍተኛ ፕሮቲን ስላለው አንዳንዴ ስጋ መብላት ያክል ነው ሪ ነገር ሊያስነሳ ይችላል። ከዛ ውጭ ግን ሁላችሁ መገመት የምትችሉት የሳላድ አይነት ነው። በተጨማሪ ደግሞ ስጋ ለማትመገቡ ሰዎች ቬጀቴሪያን ሆናችሁ ይህም ቆንጆ የፕሮቲን መጠን ሊተካላችሁ የሚችል ግብአት በዚህ መንገድ ሰርታችሁን ትመገቡ ትጋብዛችኋለሁ። አሁን ደግሞ ሲቀምሽ ደግሞ ጣዕሙን ንገራችሁት። በቀላቀልኩበት እንትን ከአቮካዶ ከቶፉ ከፓፓዩ እንደዚህ ቀልቀል አድርጌ እንደዚህ ግን ቲማቲም ነው ያለው። የጾም ስጋ በሉት በቃ በጣም የሚገርም ጣዕም ያለው በጣም ቆንጆ ምግብ አሰራር ነው። ባካችሁ ሞክሩት። ውስጡ ያሉት ግብአቶች መቀላቀላቸው አትክልቶቹ፣ ፍራፍሬዎቹ ከቶፉ ጋር ሲቀላቀል የሚገርም ጣዕም ወጥቷል። ትወዱታላችሁ። ባካችሁ ሞክሩት። ቃሌን ታግኙታላችሁ በተግባር። ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋል።